ያለምንም ውጤት ይሄ በቤተሰባችን የምናየው ነው እኔ ታዘብኩት ነው በስነ ስርዓቱ መጻፍ ማትችል በስነ ስርዓቱ ማንበብ ማትችል የግል ኮሌጅ ውስጥ ገብታ ዲፕሎማን ዲግሪዋን ይዛ ግን ከናንተ ጋር ማን ትንሽ ተመሳሳይ ትምህርት ካላችሁ እንዴት አርገሽ ነው ይሄን ነገር የምትሰሩ ብትሏት ስለዛ ነገር የምታውቀው ምንም ፕራክቲክም ይሁን ቲዮሪ ምንም የምታውቀው ነገር የለም የትምህርት ኳሊቲው በጣም አስቀያሚ ነበርበት ሰዓት ነው የነበረው ልጆቹ ምንም ማቁም ስንላችሁ ልብስ ስለለበሱ አይደለም አንድና እንደሚያውቁት ተንኮል ብቻ ነው መጣላትን ያውቃሉ መሰዳደብን ያውቃሉ እርስ በርስ መጋጨትን ለብር በሮጥ ነው የሚያውቁት ውስጣቸው ግን በጣም ባዶ ነው ሙሉአቸው በትውልድ ላይ ስሩ በቃ ከነሱ በቃ ችግር አለ እኔ እግዚአብሔር ምስክሬ ነው ችግር አለ እነሱ ጋር ይሁንላቸው ልጆች ላይ ችግር አለ ለምን እንደኛ ብልጣል ሆኑ ወይ ለምን እንደኛ ስላልገባቸው ሳይ ፍርሃ እግዚአብሔር የላቸው ምን መናገር እንዳለባቸው ምን መናገር እንደሌለባቸው ያ ትክክል ነው ያልኩኝ አይደል እኔ በእነሱ እድሜ እንኳንስ እንደ ሀገርን አይደለም ድምጽን ከፍ አድርገው የሆነ ሰው እንዴ ነው እኔ አሁን ነው ብልግና ራስ መናገር የጀመርኩት እውነት ለመናገር እኔ አላቅም እንደዚህ መናገር አሁን የጀመርኩት አሁን ቅርብ ጊዜ ከ2000 ካጫሉ ሞት በኋላ እኔ እንደዚህ ራሱ ፈር ይለቀኩት ማለት ይችላል ለራሴ ታወቀኛል ድሮም ማልናገራቸው ነገር አሁን እንደምናገራቸው እነሱ ላይ ነው ሳይው አሁን እደነግጣለሁ ራሴ እየተናገርኩት እነሱ ላይ ሳይ ኦኬ ዛሬን ከተናገሩ ነገ ምን ሊደርሱ ይችላል እኛም ብንናገር ምናልባት ይሆናል ማን አለ ምንም በቃ ይሆናል ከመሞላቀቅም ምናምን ዛሬ እኮ ጻና ልጅ እኮ የምትናገረው ነገር እኮ አስቀያሚ ነገር ነው ስለዚህ ምከሯቸው ነው የሆነ ነገር አርጉ ነው በቃ ቢቻል ሰው ላይ ይሰራ ነው ወጣቱ ላይ ይሰራ ነው ከሊቢያ አንፃር እስቲዩት ሀገሩን ለቆ ንብረቱን ሸጦ ምኑን ሸጦ ሊቢያ ላይ ይሻገር የሚያቀው ነገር የለም ህይወቱ ሲያልፍ ነው ማለት አስቀያሚ ነገር ሲቀጠቀጥ ሲደበደብ ኩላሊቱን ሲነጠቅ ሰው ሲሞት እንግዲህ ባህሩ ውሃው ወጣቱን ሲበላው ይሄ ነገር እኮ ሊያሳስበን ይገባል ኢትዮጵያ እኮ በሽማግሌዎች አይደለም እኮ ኢትዮጵያዎች የሚቀጥሉት ኢትዮጵያ የምትቀጥለው በወጣቶች የትኛውም ዓለም ላይ ስልጣኔ ያለው በወጣቶች ጦርነቱን ቢመጣ እኔን አይደለም ተዘምተኝ የምትጨለው ወጣቱን አታዝምተኝ ኦኬ በቴክኖሎጂ ልትዋጋ ትችላል ግን ሁሌም እኮ ህዝብን የሚጠብቅ እኮ ወጣት ያስፈልጋል ለሁሉም ነገር ወጣቱ ትውልዱ አስፈልጋጊ ነው ሊመከር ይገባዋል ዛሬ በአንድ ጃን ወይ በአንድ ጆን ዳንኤል ብዙ ተስፋ የቆረጡ ወጣቶችን ልናይ እንችላለን ያ የኛ ልጆች ደግሞ ካለ ማወቃቸው የተነሳ ወጣት የሆነ ነገር ሲሆን እኔም ላይ እንዲሆናል በቃ ፊቻ ሀገር ምናል እንደዚህ አይነት የመነሳሳት ባህሪ አለው ወጣቱ ይሄንን የተናገርነው ይሄንን ያው ግን እሷ ዛሬ ወጣ ትላንትና ጀመረ ዋው ይሁን ማኛና እንትና ጮውላት እኛ አልጮህላት ህግን ጥሰና እንጮህላት አንቺ ህግን ጥሰሽ ልክ ራስሽ እንዳሳሰርሽ ልክ ራስሽ እንዳሳረሽ የምታሪጉ አንቺ ፈሪበት እንዳንቺና እንዳንቺ አይነቱ ስንቶቹ አሉ ብዬ ነው ተስፋ መቆርጠው እኔ ተስፋ ቆርጣለሁ ምክንያቱም አንቺን አይነት ይሄን መንግስት የተደገፉ ሰዎች አሉ መንግስት ድጋፍ እንጂ የሚፈልገው መደገፍን አይፈልግም ሰርተሽ ሀገርሽን የምታሳውቂበት ነገር አትሊስት አንቺ እኮ አይደለሽም እኮ ይሄንን እንኳን ሪካርድ ይወጣው አንቺ አይደለሽም ያወጣሽ ሆን ተብሎ ይወጣ ሪካርድ ነው ከሁለት ወር በፊት የነበረ ሪካርድ ነው አንቺ ለሀገርሽ ብታስብ ይኖሩ አንቺ ነበርሽ ማውነት ቆርቆሮሽ ቢሆን ነው እዚህ ላይ ከመጣድና መልስ ከመመላለስ ውጪ እንዳንቺና እንዳንቺ የመሰሉት ከመመላለስ ውጪ ለሀገርችን የምታክል ነገር ለህዝብችን የምታክል ነገር የምትጠቀም ነገር አትሰሩ ተቋሚን ብትሆን ያ ምናልባት ትላልቆቹ ሊቃወሙ ይችላሉ ችግር የለብኝም
ፍሬ ሊኖራቸው ይችላል አንቺን የመሰላችሁት ግን አንቺን የመሰላችሁት ጀዝባዎች ግን ወይ ህዝብን የሚጠቅም ነገር ይዛችሁ አትመጡ ወይ ያ መንግስትን የሚጠቅም መንግስት እንደ መንግስት እንዲቆም የሚጠቅም ነገር ይዛችሁ አትመጡ እኔ እውነቱን ነው የምነግርሽ ወይ መሬት ለመቀበል ነው ወይ ለመዝረፍ ነው ያ ወይ ከባጀት ለመካፈል ነው ከዛ እስቲ ለህዝብ የሚጠቅም መንግስትን የሚያስከብር ነገር ዋው ይሄ መንግስት እንዲባል የትኛዎቹ ናቸው በጣም ሬር ናቸው በጣም ጥቂቶች ናቸው አንገብግቧችሁ የምትሰሩት በጣም ጥቂቶቹ ናቸው በተለይ በሶሻል ሚዲያ ታሪክ ያላችሁ ማለት ነው ይሄ ነው መንግስትን እንዲጠላ የሚያደርግ ነገር ስርዓትን እንዲጠላ የሚያደርግ ነገር ተቀጣ እንዲትሆና እንደዚህ ትሆና who are you ማንሻች ይቀጣ ከሌ ይያዛ who are you እንቆርት ማንሻች ባንቺ ስም ኦሮሞ ይሰደባል ያ ለምን ሰው የሚመስለው ምንድነው አንቺ ስትናገሪ ኢትዮጵያን የሚመራው ኦሮሞ ለኛ አንቺ መርዝ ነው ያስቀምጥሻል በተለይ ለኦሮሞስ መርዝ ያስቀምጥሽበት ነው ሁሉም አንቺ ዘይ ምንድነው ነገ ታገኙታላችሁ ዛቻው ስድቡ አንቺን ሳይ ማለት ነው ልክ የኦሮሞ ኢትዮጵያን ኦሮሞ እንደሚመራው አርጋ ነው እቺ ጠንባቻ አሮጊት ራሱ እንግላንድ ያለችው እየተናገረች ያለችው አንቺን መሰለችው በመታው የሚመራው ያለው ብልጽግና የሚባል የሁሉም ብሔር ቅልቅል የሆነ ማለት ነው ይሄንን አገናዝቦ የሚያቅ የሶሻል ሚዲያ ነዋሪ ጋራ እኛ ሰልችቶናል መግጠም ምክንያቱም አንቺ እሱ ነው እንደሚያደርገው መያዝ አለበት ከሁሉም አማራው አይልም ትግሬው አይልም ኢቭን የመንግስት ካድሬም ይሁን መንግስትን ወክሎ አንድ ብልጽግና በጃኒ ላይ የሚፈርድ የለም አንቺ ማልኮሽ ነው የምትፈርጂው ነው ጥያቄ አንቺ ጃኒን ያሳያዙ ሰዎች ወይንም ጃኒን ያያዙ ሰዎች ናቸው እንዲበይልን ልክነሽ በይልን ብለው ያሉሽ እስቲ ይሄንን ንገሪኝ እስቲ ያ መንግስት ነው አይደል ያሳት አይደል ህግን ተላልፋለች መንግስት ነው አይደል ያሳት አንቺ ማን ፈራጅ ነሽ ህገ መንግስቱን ታውቂያለሽ የትኛው አንቀጽ ላይ ምን እንደሚል አታውቂም የጠየቁ ሰዎች ሊኖሩ ይችላሉ ለጥያቄያቸው ደግሞ መልስ የሚሰጣቸው ሰው ይኖራል ያ መብት ያለበት ሀገር ነው የሆነ በሙሉ የተፈቀደው በሙሉ ተፈቅዶ ይሆናል እንዳንቺ ያለው ወሮ በላ ሌባ ያ ወይ ኦሮሞ ነኝ ብልጽግና እንደግፋለሁ መብትሽ ነው ብልጽግና መደገፍና ወንጀለኛ ማለት ግን አትቺ ህጉ ራሱ አንቺን እኮ ይጠይቅሻል ምክንያቱም you are not the law you are not the lawyer አትቺ ወንጀለኛ ነው ማለት አትቺ ያም ራሱ ያስቀጣል አንቺ እሷን ሊጠይቃት የሚችለው ፖሊስ አጣሪ የክሪሚናል ፖሊስ ፍርድ ቤት ዳኛ ከዛ በተረፈ ምናልባት ጆርናሊስቶች አንቺ ግን አይደለሽ እዚህ ላይ ቁጭ ብቻ አንቺ ራስሽ መጠይቃለሽ አንቺ ራስሽ እዚህ ጋር ቁጭ ብለሽ መንግስትን እንዲጠላ የምታረጊው አንቺ ነሽ በህዝብ ላይ ጆኖሳይድ ህዝብ እንዲጠላ የምታረጊው አንቺ ነሽ ምክንያቱም ሁሉም የሚለው ምንድነው የኦሮሞ ህዝብ ነው ይሄ መንግስት የኦሮሞ ነው አብይ ኦሮሞ ነው የአማራ መንግስትም አለ ማንሱ የሚባለው ምክትል ፕሬዝዳንት ሲቀጥል አማራን የሚመራው የኦሮሞ ህዝብ አይደለም የኦሮሞ ልጅ አይደለም የአማራ ልጅ ነው ለምንድነው እኛ ተለይተን ታርጌት የምንደረገው ሆይ ለምንድነው ቆሎ ለሚሸጠው የኦሮሞ መንግስት ንፍሮ ለሚሸጠው የኦሮሞ መንግስት እንጨት ለምን ነገ ለመጨረስ እያዘጋጃችሁ ነው እንድንደበደብ እያዘጋጃችሁ ነው እንድናልቅ እያዘጋጃችሁ ወይ በኢትዮጵያ ስም የተሰራ ወንጀል ኦሮሞ እንዲቀበል እያዘጋጀሽ ነው አለው ወይ ለምን እንደ ኢትዮጵያዊ ወይንም ደግሞ እንደ እንትን ያ ለምን አንነጋገር ይች ልጅ ኦሮሞም ትሁን
አማራም ትሁን ወንጀለኛም ትሁን ወንጀለኛም አትሁን ያ ጥያቄ ነው የጠየቅነው ምን አርጋ ነው ምን አጥፍታ ነው ያለሽ ያን ነው ላንቺ አይደለም ለመንግስት ነው ያለው አንቺ ግን እንዲና ምን አረገች ነው የተናገረችው ነገር የሚያስጠይቅ ነው ወይ ምን የጠየቅነው ታውን ያለ ምከሯቸው ምክንያቱም እኛ አልገማኝ ነው ጀነራል ነው የተናገረው እነዚህ ፍሬዎች ሲያጠፉ ዝም ብሎ አይደለም ያልኩት እኔ ግን እነዚህ ትላንትና ያ የሆዳሙ ስርዓት ውጤቶች ናቸው ናቸው ለዚህ ነው የማልፈርድባቸው ስቀርቤ ስለማቃተም ምንም ነገር የምታቅለጭ አይደለች ሌሎቹን ማናገራቸዋለሁ እኔ በራሴ የምታዘበው ነገር አለ በቃ እነዚህ ልጆች ያልበሰለ ብርቱካን ያልበሰለ ሙዝ ያልበሰለ ማንጎ ናቸው የሚያምሩ ውስጣቸው ግን ምንም ነገር በቃ የሆነ ብልሃትም ብልጠትም የሌለባቸው ምን ብለ በቃ አሚሉ ህይወታቸውን ጠለቅ ብላችሁ ብታቁ እናንተም ታዝናላችሁ ከየት ተነስተው ከየቱ ጋር እንደደረሱ እንዴት እንደመጡ 5 ሳንቲም ለነሱ ቁም ነገር ናት እዚህ ጋር የሚጮት እዚህ ጋር የሚንጣጡት ህይወታቸው ልጆቻቸው አይደለም እናቶቻቸው ያቺ